ተነስተልን ወደ ተመልካቾቻችን እንደምንሰማባቸው ይህ ዘወትር በየሳምንቱ የምናቀርብላችሁ ሄሎ አማራ የተሰኘው የዩቲዩብ ቻናላችን ነው። የእውቁ ባለቅኔ ሎሬት ጸጋዬ ገብረመድህን ለሊማሊሞ ከተቀኘው ግጥም ቀንጭበን በማሰማት ዝግጅታችንን እንጀምራለን። ከኛ ጋር ሊማሊሞ የሰማይ ምድሩ ኬላ የብስ ጠፈሩ ዋልታ አይበገር ያለ ጣራ አይነከተው መከታ ሊማሊሞ የቁም ሰማያት ዘል ሊማሊሞ ክንፉ ከነካስማው ዘሞ ከተፈር ውሃ ገድሞ ለየብስ እንደማገር ቆሞ ተጠማዞ ተጠምጥሞ ከጽንፍ ጽንፍ አረምሞ ከደባርቅ እስከ አዲርቃይ አለት ከዳመና በላይ አዘን ብሎ እንደ ሰማይ እንደ ጠፈር ሽቅብ ሲታይ ጉማ ጥልቆ እንደ ቀሚሱ ፀሐይን እንዳንገት ልብሱ ተከናልሞ ተሸላልሞ እንደ ላምጠቆ ሊማሊሞ ከከፍተኛውና ደጋማው ደባርቅ ወደ ዝቅተኛውና ሞቃታማው የተከዜ ሸለቆ እየተጠማዘዙ ቁልቁል የሚወርዱበት በአካባቢው የተፈጥሮ ትዕይንትን የሚደምሙበት አካባቢ ነው። በተጠማዘዘው የሊማሊሞ መንገድ ሲጓዙ በቀኝ በኩል ተራራ ላይ የተንጠለጠለ ቋጥኝ ተንዶ እንዳይጫነው፣ በግራ በኩል ደግሞ ተንሸራተው ዳርቻውን ማየት ከማይችሉበት ገደል ተወርውረው እንዳይከሰከሱ በስጋት ተውጠው የሚጓዙበት ቀጭን ጎዳና ውስጥ ይገባሉ። ግን ደግሞ ፋታ አግኝተው ከተሽከርካሪው ሲወርዱ ጥቅጥቅ ባለው ደን በአዕዋፍ ዝማሬና በአካባቢው ገጽታ ነፍሶ በሐሴት ተሞልቶ ኮለል እያለ ከተራራ የሚወርድ ንጹህ የተፈጥሮ ውሃ የሚጎነጩበት ስፍራ ነው። መንገዱ በኢጣሊያ የ5 ዓመት የወረራ ዘመን ጎንደርን በሊማሊሞ በኩል ተከዜንና አክሱምን አቋርጦ ከምጽዋ ወደብ ለመገናኘት የሊማሊሞን ከፍተኛ ቦታዎችና ገደላ ገደሎች ጠምዝምዞ የተገነባ ነው። ተራሮችን በመናድ ከፍተኛ የምህንድስና ጥበብ የታየበት በርካታ የኢትዮጵያውያንና ጣሊያናውያን የህይወት መስዋዕትነት የታነጸ ቅርስ ነው። የግንባታው ዓላማ በገጠራማው የኢትዮጵያ አካባቢ የሚመረተውን ጥራጥሬና ሌሎችንም አስፈላጊ ማዕድናትና የተፈጥሮ ሀብቶችን ወደ ጣሊያን ለማጓጓዝ ብሎም ለወረራው ጦር በቀላሉ ወደ ጎንደር ገብቶ ሀገሪቱን እንደመቆጣጠር የሚያስችል ወታደራዊ ሎጂስቲኩን ለማጓጓዝ ነበር። መንገዱ ወራሪውን ለማገልገል ይገባ እንጂ ያኔም ሆነ ከወረራ በኋላ ጎጃምና ጎንደርን በተከዜና በአክሱም በኩል አስመራና ምጽዋ ድረስ የሚገኙ አካባቢዎችን በየብስ በጥርጊያ መንገድ በማገናኘት ያበረከተው የማህበራዊ ኢኮኖሚ ፋይዳ
ለሰሜን ተራራዎች ብሔራዊ ፓርክ መቋቋምና ለተከታዮቹ የልማት ስራዎች ያበረከተው አስተዋጽኦ ከፍተኛ ነው። የወልቅፊት አካባቢና ሪዞርት ከቀላማው ዝቅተኛ ቦታ ወደ ደጋማው ደባርቅ የሚጓዝ ሁሉ እረፍት አጥቶ ቀዝቃዛ የምንጭ ውሃ እየተጎነጨ የሚታጠብበት ወልቅፊት ዛሬ በቦታው ላይ ወልቅፊት ሪዞርት ተገንብቶበት አገልግሎት እየሰጠበት ይገኛል። በወቅቱ ጣሊያን የአሞራ ምስል አርማውን ተክሎበት የነበረው ነገር ግን ደግሞ አፄ ኃይለ ሥላሴ ያለው የወራሪ አርማ አስወግደው በኢትዮጵያ መገለጫ አርማ የሆነውን የአንበሳና ምስል የተተኩበት ስፍራ ልዩ ማረፊያና ገጽታው መመልከቻ ናቸው። ንግሥት ማረፊያ የወልቅፊት ሪዞርትና የአካባቢው ገጽታ እንግሊዛዊቷ ንግሥት ኤልሳቤጥ አርፈውበት ነበር ከሚል ትርክት ተነስቶ ንግሥት ማረፊያ የሚል መጠሪያ የተቸረው የሊማሊሞ ደጋማ ጫፍ ደግሞ በደባርቅና ድርቃይ ወረዳዎች ውስጥ የሚገኘውን የሰሜን ተራሮች ብሔራዊ ፓርክ ምዕራባዊ ክፍል ገጽታን በደንብ የሚያዩበት የተፈጥሮ ማማ ነው። ይህ ስፍራ የደባርቅ ነዋሪዎች ለሰርጋቸው መናፈሻነት ቀዳሚ ምርጫቸው በመሆኑ 5 ኪሎ ሜትር ድረስ እየተጓዙ ይዝናኑበታል። ስፍራው በሁለተኛው ዙር የማስፋፊያ ክለላ ወደ ፓርኩ ከመከለሉ በፊትም ልጆች ወልቅፊት ድረስ በእግራቸው እየወረዱ እንጆሪና ቀጋ የሚለቅሙበት፣ ማርጠብ የሚሉትን ሐረግ እየቆረጡ በመፋቂያ መልክ የሚመጡበትና የሚዝናኑበት በእጽዋት የበለጸገ ጦጣና ጉሬዛ የማይለዩት እንደሆነ ከጉብኝቶ ይረዳሉ። በመናፈሻነት የሚያገለግለውን ወልቅፊት ሪዞርት ካለፉ በኋላ ከዚህ የንግሥት ማረፊያ ማማ ላይ ሆኖ አይኑን በሰሜናዊ አቅጣጫ የገለጠ ሁሉ ተከዜ ወንዝ ሸለቆ ድረስ ያለውን አስደማሚ መልክዓ ምድር ለመቃኘት የሚያቅደው የለም። ፓርኩ ውስጥ ጉም የእይታ ዋነኛ ተገዳዳሪ ነው። ቢሆንም ብዙም ችክ የማይልና በሰዓታት ልዩነት የሚቀያየር በመሆኑ ትዕግስት ካለዎት ፊትዎ ድረስ የሚጋረጠው ጉም ድንገት ግፈፍ ይልና ማራኪ የተራሮች ገጽታ ወለል ብሎ ይታያል። በተለይ የሜዳ መነጽር ካለ ደግሞ የትግራይ ምዕራባዊ ዳርቻ የሽሬን ገጽታ እስከ ማየት ሊዘልቁ ይችላል። በርካታ ቱሪስቶች ተራሮች ለስብሰባ የተኮለኮሉበት ስፍራ ይመስላል ከሚሉባቸው የቱሪስት የምልከታ ስፍራዎች አንዱ ይኸው ንግሥት ማረፊያ ነው። ውድ የፕሮግራማችን ተከታታዮች በተለያዩ ከያንያንና ገጣሚያን ስላለገኝነቱ ቅኔ የተቀኙለት ገደላማ ጠመዝማዛና ለትራንስፖርት እጅግ አደገኛና ለአሽከርካሪዎችም ፈተና ናቸው ተብለው ከሚታወቁ የሀገራችን አደገኛ መንገዶች መካከል በግንባር ቀደምትነት ስለሚጠቀሰው ሊማሊሞ ይህን ያህል ካላችሁ በአካል ተገኝተው በመጎብኘት የመንፈስ እርካታ ያገኙ ዘንድ እንጋብዛለን። በቀጣይ የጉዞ መስመር ከመጨረሻዎቹ የደጋ አቅጣጫ 3 አማራጮች ውስጥ አንደኛውን መርጦ አስደማሚውን የሰሜን ተራሮች ብሔራዊ ፓርክ መልክዓ ምድር ጨምሮ ብርቅዬ ሀብቶችን እያስቃኘን በተከታይ ዘገባ እንመለሳለን። መልካም ሳምንት።